ኢና ሊላሂ ወኢና ኢለይሂ ራጂዑን። በሪያድ ከተማ የተከሰተ አደጋ። የሜርሴዲስ እና ሌክሰስ መኪና ፊት ለፊት ተጋጭተው ነበር። አምቡላንስ አየው። ከዛም የተሰበሰበም ህዝብም ነበረ። አንድ ወጣት ልጅ እድሜው 26 አካባቢ ሆነን ከመኪናው ሲያወጡት አየው። ሰውነቱ በደም ተሸፍኗል፣ አካላቱም ተቆራርጧል፣ እግሩም ጭምር ተቆራርጧልና እሱም እየጮኸ ነው ይለናል የታሪኩ ዘጋቢ። ልጁም ወደ ወንድሙ እየተመለከተ ምናልባትም የቅርብ ቤተሰቡም ይሆናል። መሞት አልፈልግም፣ በጣም ፈርቻለሁ፣ እሳት ነው የምገባው እኮ ይለዋል። እዛው ተኝቶም እየጮኸ መሐመድ እኔ እኮ አልሰግድም ነበረ፣ ምናልባትም አካል ጉዳተኛ ሆን ይሆናል፣ መሞት ግን አልፈልግም፣ ከዚህ በኋላ ሰግዳለሁ፣ ወላሂ ሰግዳለሁ፣ ብቻ ግን መሞት አልፈልግም ይላል። ሰዎችም ተሰበሰቡ። እኔም ሁሉንም ክስተት እየተመለከትኩ እዛው ቆምኩ። በጣም ፈርቻለሁ። በቦታው ላይ የሚታየው በሙሉ እጅግ በጣም ይዘገንናል፣ ያስፈራልም ጭምር። የልጁም መድማት እየጨመረ መጣ። ጩኸቱም ቀጠለ። ሰውነቱም ወደ ሰማያዊ እየተቀየረ መጣ። ሊያድኑት ግን አልቻሉም። አብሮት የነበረው ልጅ እያለቀሰ እሺ ሸሃዳ በል ላኢላሃ ኢላላህ በል ይለዋል። ልጁ ግን እየጮኸ ነበር። ምላሱም ከሊማውን ልትል አልቻለችም ነበር። አላሁ አክበር። በጣም ፈርቶ ነበር። ግን ነፍስም ተወሰደች፣ ድምፅም ተሰወረ። ግን ሸሃዳውን ማለት አልቻለም ነበር። ከዚያም አልተንቀሳቀሰም። ሰውነቱም ደርቆ ቀረ። ዶክተሮቹም ያላቸውን መሳሪያ ሁሉ አወጡ። ልጁንም ቃሬዛ ላይ ያስቀመጡትና ጭንቅላቱንም ሸፈኑት። ወደ ወንድሙ በመዞር አለቀ፣ ወንድም የለም፣ ዱዓ አድርግለት፣ ልናድነው አልቻልንም፣ ምክንያቱም ከጭንቅላቱና ከሰውነቱ ብዙ ደም ፈሶታል አሉት። ዘጋቢውም እንዲህ ይለናል። በህይወቴ ለመጀመሪያ ጊዜ ሰው ከፊት ለፊት ያየው ግን ሸሃዳን ለማለት ሳይችል ሞተ። እህት ወንድሞቼ ሞት ድንገት ነው የሚመጣው። ሰላታችሁን ግን ጠብቁ። በፍጹም ከነገ ጀምሮ እሰግዳለሁ አትበሉ። የመጨረሻ ቀናችሁ መቼ እንደሆነ ማንም አያውቅም። እኔም ከዚህ ክስተት በኋላ መተኛት አልቻልኩም። እንደ ህፃን ሳለቅስ ነበር። ልጁን ባላውቀውም ቃላቶቹን ግን በደንብ አስታውስም ነበር። እሰግዳለሁ፣ ወላሂ ከዚህ በኋላ እሰግዳለሁ፣ መሞት ግን አልፈልግም የሚሉት ቃላቶቹ ሁልጊዜም ውስጤን ይረብሹትም ነበር። የአላህ መጨረሻችንን እናሳምርልን፣ ከመጥፎ አሟሟት እንጠብቀን። اللهم إنا نسألك حسن الخاتمة. اللهم لا تقبضنا من الدنيا إلا وأنت راض عنا. والسلام عليكم ورحمة الله وبركاته.